አሉት። በቃ መልሳት አሉት። አስተግፍሩላህ አቡ በቃ አንተ ሁር ነህ በደስታ ማለት ነው። አንተ ነፃ ወጣላል በቃ አንተ ከዚህ በኋላ ሁር ሰው ነህ አለው በደስታ ማለት ነው። አቲካ ይሄ የምትመለከተው እርሻ በሙሉ ያንቺ ይሆንልሻል አላት። ከኔ በኋላ ግን አትገቢ ማለት። ሰላም አለይኩም ወራህመቱላህ። አቲካዎች እንዴት ናችሁ? እና አቲካ ከአብዱላህ ብን አቢ በክር ሲዲቅ ጋር እንድትለያይ አባቱ ወሰኑ። የአባቱን ትዕዛዝ የሚያከብረው አብዱላህ ደግሞ ባለቤቱን ፈታት ማለት ነው። ምክንያቱም ከብዙ ነገር ተዘናጋ። እሷን ያዘናጋችው ግን በቃ እሱ ዓለም ሁሉ እሷ ሆነች። ስለዚህ ተለያዩ። በቃ አብዱላህ ብን አቢ በክር ተሰቃየ ማለት ነው። በቃ በእሷን በማጣት በፍቅር በምናምን በጣም ተሰቃየ እና አንድ ግጥም ለሊት ላይ ሲል ሰሙት። አቡበክር ሲዲቅ አስቡት እንግዲህ ሱሐባ ለሊት ተነስቶ ሁሉም ሱሐባ ለሊት ተነስቶ እንደሚሰግድ ነው የምናውቀው አይደለ ወይ? ደግሞ በኢሲ ነገር ነበር። ግን ጥቂት ሰዎች ይሰግዳሉ፣ ጥቂቶች ደግሞ ልክ አሁን እዚህ ዘመን እንዳሉ ሰዎች ይሆናሉ ማለት ነው። ገዘል ውስጥ እንትን ውስጥ ይገባሉ ማለት ነው። እና አብዱላህ ቢን አቢ በክር ሲዲቅ በቃ ለሊቱ አይነጋለትም ያለ አቲካና ግጥም ሲገጥም ይሰሙታል። አረብኛውን ልበላችሁና ይዘቱን እናየዋለን ኢንሻአላህ። ሚላል አዓቲኩ ላ አንሳኪ ማ ደረ ሻሪቁን ወማ ነሐ ቀመሪዩል ሐማሚል ሙጠወቁ ያለ ረጅም ግጥም ሲላ በቃ ስለሷ ከራሱን ከልቡ እንደጠፋ እንደማይረሳት ልቡ እንደተንጠለጠለ ምናምን እያለ የገለጸላት እንትን ይላል ማለት ነው። ግጥም ይላል እና አቡበክር ሲዲቅ ጨነቃቸው። ለሊት ተነስተው እየሰገዱሳቸው እሱ ይሄንን ግጥም ነው የሚለው። ልጅ እንግዲህ ምን ነው የሚያደርገው? አባት እየሰገደ ከሆነ ለሊት ተነስቶ መስገድ ነበረበት። እሱ እዛ ሩም ውስጥ ክላስ ውስጥ ሆኖ ይሄንን ግጥም ይላል። አቡበክር ሲዲቅ ሰላት ውስጥ ሆኖ ጨነቃቸው። አስጠሩት። ከዛ በጣም ተቀጣ ማለት ጂሃድ ጁማ ሰላት ተخيل يا جماعه በዚህ ዘመን እንዴት ነው ሪፍቃችን እንዴት ነው የሚለውን ማየት አለብን። እና በዚህ መሃል በቃ አቡበክር ሲዲቅ ጠሩትና በቃ ራጂዓ አሉት። በቃ መልሳት አሉት። አስተግፍሩላህ አብዱላህ በጣም ደስ አለው። ጧት ላይ ነበርና በጣም ደስ አለው። ዙሪያው ላይ የሚያገለግሉት አንድ አገልጋይ ነበር። በቃ አንተ ሁር ነህ በደስታ ማለት ነው። አንተ ነፃ ወጣላል በቃ አንተ ከዚህ በኋላ ሁር ሰው ነህ አለው በደስታ ማለት ነው። አቲካ ስለምትመለስለት በቃ ብዙ ነገር አደረገ ማለት ነው። ከዛ በቃ ተመለሰችለት አቲካ ማለት ነው ወደ ቤቱ። በቃ አባትም አዝኖ ነበር ማለት ነው። ግን በቃ ተማረ ማለት ነው አብዱላህ ቢን አቢ በክር ሲዲቅ። ከዛ በኋላ መካ ስትከፈት የፈትሑ መካ ዘመቻ ተሳተፈ። እንዲሁም ደግሞ የጣኢፍ ዘመቻ ጊዜም ተሳትፎ ነበረ። የዛኔ ትከሻው አካባቢ ከባድ ቁስል አጋጥሞት ነበር። ያንን ቁስሉን በቃ ስታስታምም የነበረችው አቲካ ናት። በጣም ትንከባከበው ነበረ ምናምን። ግን መጨረሻ ላይ አልዳነም፣ ወደ አኺራ ሄደ ማለት ነው። ወደ አኺራ ከመሄዱ በፊት መሞቱ ሲታወቀው ቃል አስገባት። ምን ቃል አስገባት መሰላችሁ? ይሄ የምትመለከተው እርሻ በሙሉ ያንቺ ይሆንልሻል አላት። ከኔ በኋላ ግን አትገቢም ማለት ለጣም ስለሚወዳት ማለት ነው። አኺራም ላይ በቃ እንትን አድርጎ ጠብቆ መሄድ ፈለገና ከዛ እንዴት አድርጋች ሴትዮ ትኖራለች ከዚህ ወር አስቡት እናንተ። አታገቢም ይሄ ያንቺ ነው አላት። ኦኬ አለች። እሷም ተስማማች፣ መኖር ጀመረች ማለት ነው። አብዱላህ ጋር የነበራቸው ቆይታ ይህን ይመስል ነበር። ኢንሻአላህ ከዚህ በኋላስ ምን ትሆን ይሆን አቲካ እናያታለን ኢንሻአላህ። ሰላም አለይኩም።